እንዴት ነህ? የተስማማክ ይመስላል። ደግሞ ቶሎ ነው የለመድከው። እንዴት ነው አዲስ የገቡትን እቃዎች አያቸው? አዎ ይገራናል። ሁሉንም አንድ በአንድ አይቼ ነው የተረከብኳቸው። ሁሉም ልክ ናቸው። ልጆቹም ፈጣን ስለሆኑ እኔ ቶሎ እንድላመድ መንገድ ነው የከፈቱልኝ። በጣም ጥሩ። ያው እነሱ ጥሩ ስለሆኑ ብቻ ሳይሆን አንተም ጎበዝ ስለሆንክ ነው። እሱስ ልክ ነው ዲያራናት። ዛሬ ይገባሉ የተባሉ እቃዎች ሳምፕል ደርሶን ነበር እና ምን እናማ እቃዎቹ የአገልግሎት ጊዜያቸውን የጨረሱ ናቸው። እና ታዲያ ጊዜያቸው እንዳያልቅ ማድረግ ነው ማለት? እንዴት? ምንድነው የምትለው? ስራህን ስትጀምር እኮ በደንብ ተብራርቶልሃል። እቃዎችን በሙሉ ተረክባችሁ እንደ አዲስ አገልግሎት እንዲሰጡ አድርጓቸው። ማለት ጊዜና ቀኑን ለውጡት። ፊኒሽ። ግን እኮ ምንም ግን የለም። ትእዛዝ ሰጥቻለሁ። ያንተ ስራ ደግሞ ትእዛዝ መቀበል ነው። ገንዘብ ያስፈልጋል አይደል? አዎ ያስፈልገኛል የዲያራ እናት። ደግሞ ከዚህ በኋላ ስትጠራኝ የዲያራ እናት ብለህ እንዳትጠራኝ። የልጄን ስም ደጋግመህ መጥራት ጥሩ አይደለም። አለቃ ብቻ በለኝ። እሺ አለቃ። አዎ። እና ያፌት አብሮን ለመስራት ተስማማል? ይሄ ጅል አሁንማ አንዴ በእጃችን ገብቷል። ደህና አድርጎ ማሸት ነው። አዎ የዲያራ እናት፣ ከዚህ በላይ ተጠንቅቀን በቁጥጥራችን ስር በደንብ ማስገባት አለብን። በጣም የተረገመ ሰው ነው። እያንዳንዱ እርምጃውን መከታተል አለብን። አዎ በጣም ጥሩ። ይኸውልህ አሁን ፊት ለፊት ስለተጋፈጥከው እርምጃ ልውሰድ ማለቱ አይቀርም። ወጣ ስትል እየተጠነቀቅ ያለህበት ሆቴል የኔ ሰዎች ስለሆኑ ምንም ሀሳብ እንዳይገባክ፣ ሁሉን ነገር ይተባበረዋል። ያው ቤት መውጣት መግባት እንዳለበት ታውቃለህ አይደል? አዎ በደንብ አውቃለሁ አለቃ። ኦኬ በቃ አሁን መሄድ ትችላለህ። ያለውን ነገር በስልክ አሳውቀኝ። እሺ አለቃ። አንተ ልጅ ናስቲ ግባና እናውራ። ለምን ፈልገሽኝ ነው? አንተ ልጅ እናት መሆኔን አትርሳ። ቆይ ለምን ስርዓት አይኖርህም? አሁን ና ግባና እናውራ እያልኩ ነው። ለምን ፈልገሽኝ ነው? ለምን ደሞ መኪና ውስጥ ነው? እኔ ካንቺ ጋር ምንም ማውራው ነገር የለኝም። አሁን ብዙ አታስቆሚ፣ ስራ ይረፍድብኛል። ቆይ ስለምን ስራ ነው የምታወራው? እኔ እዚህ ቁሜ እያናገርኩ አንተ ጭራሽ። ቆይ ለምን ችግርን አትናገርም? ምንድን ነው የምትፈልገው? ምን የምፈልግ ይመስልሻል? እኔ የምፈልገው ሙሉ አባቴ ነው። እሱ ደግሞ አይመለስም። ስለዚህ ምንም ባትጠይቂኝ እመርጣለሁ። ይኸውልህ በደንብ አድርገህ ስማኝ። ከዚህ በላይ ግን ባታበሳጨኝ ጥሩ ነው። እንደውም ምን እያሰብኩ መሰለክ? ከሀገር ወጥተህ ነፃ ሆነ የምትፈልገውን ትምህርት ተማር። ተይ እንጂ እማዬ፣ እኔ እኮ ትልቅ ልጅ ነኝ። ምን ነው በመንገድሽ ገባው እንዴ? ልታስወግጂኝ እያሰብሽ ነው? እንደዛ ብታረጊ ደግሞ ምን ላደርግ እንደምችል በደንብ ጠንቅቀሽ ታውቂዋለሽ። ስለዚህ አርፈሽ ተቀመጪ። ሽት
ደናደርሽ ንግስት። እንዴት አደርክ? ልትወጣ ነው? እንደዛ ከሆነ ቁርስ በልተህ ትሄዳለህ። ምንድነው? ለምንድነው ደስ የምታየኝ? አይ ምንም፣ አንድ ነገር እያሰብኩ ነበር። ምንድን ነው ታዲያ? የኔ ፊት ላይ ነው እንደምታስበው? ምን ይባላል መሰለሽ፣ ከአብዛኛው ስኬታማ ወንድ በስተጀርባ አንድ ጠንካራ ሴት አለች ይባላል። እና እኔም ብዙ ካወጣው ካወረድኩ በኋላ ለምን የኔ ሚስት ካጠገብ የሆነ አብራኝ እየሰራች አትጠነክረኝም ብዬ አሰብኩ። እውነትና ፊት እና ታዲያ ከአንተ ጋር ስራ አልጀምር ነው? አዎ የኔ ንግስት፣ ያው እንግዲህ ስራ ላይ ደግሞ ምን ያህል ጎበዝ እንደሆንሽ ብናይስ። በጣም ነው ደስ ያለኝ። አንዳንዴ እኮ እዚህ ቤት ውስጥ ስውል ላብድ ነው የሚደርሰው። በቃ ቁርስ ላቅርብና እንብላ። አይ አያስፈልግም፣ ቤት ውስጥ ብዙ መቆየት አልችልም። ባይሆን ግን ስራ የመጀመርሽን የለስለስ አብረን እንድናከብር የሚጠጣ ነገር ይዤ እመጣለሁ። እሺ በቃ መልካም ቀን። እሺ እኔ የምልህ አንድ ነገር ላስቸግር ፈልጌ ነበር። ምን? ስለ ስራው ከሆነ ምሰሪውን ነገር በአካል ታየዋለሽ። አይ እሱን ለማለት አይደለም፣ ሌላ ነገር ነው የምጠይቀህ። አቤል እኛ ጋር እንዲኖር ፈልጌ ነበር። ማለቴ እኔ እዚህ ቤት ውስጥ ብቻዬን ስለሆንኩ እሱ እዚህ ቢሆን ብዙ ነገሮችን ያቀልልናል፣ ለመላላክ ምናምን። የእውነትሽን ነው ንግስት? እንዴት እንዳሰብሽው አላውቅም። አንቺን እምቢ ማለት ባልፈልግም የማይሆን ነገር ነው የጠየቅሽ። ባይሆን ዛሬውኑ ሰራተኛ አመጣልሻለሁ። አይ ሰራተኛ አያስፈልገኝም። ያው አቤል ዘመድ ስለሆነ ለምንም የሚታወቅ ሰው ጥሩ ነው። ያው ብቻችንን ይሄን የሚያክል ቤት ውስጥ ከምንኖር ለእሱ አንድ ክፍል ሰጥተን አብሮ እንዲኖር ማድረግ ብዙ የሚከብድ አይመስለኝም። እሱ ማድረግ አልችልም። ማይሆን ነገር ነው የጠየቅሽ። ለማንኛውም ደህና ዋይ። ገኔ ነቃሽ? ቆይ ላንሳሽና ቁርስ ብይ። እኔ እንደዚህ ማቸኩኝ ትንሽ አሁንም ትንሽ አቸኩኝ። ቀስ አይዞሽ አይዞሽ። አይዞሽ አይ አይሆንም፣ መብላት አለብሽ። አቤት። ሄሎ ቢኒ፣ እንዴት ነህ? የት ነው ያለው? አረ ምን ነው ፈለገኝ እንዴ ቢኒ፣ ለምን አልፈለግህም እኮ? ለምን ፈለገኝ?
ቆይ ተናደህብኛል እንዴ? ኧረ ለምን ብዬ እናደድብሃል? እንደውም ማንነትን በደንብ አሳየኝ። ቢኒ ምን እየተሰማ እንዳለ ይገባኛል፣ ግን በቃ ተገናኝተን ማውራት አለብን። ከተገናኘን በኋላ ሁሉንም ነገር እነግርሃለሁ። ትሰማኛለህ ናታን? ክፉ ነገር ላለመናገር በጣም እየተጠነቀቅኩ ነው ያለሁት። ስለዚህ ንግግራችን እዚህ ጋር ቢያበቃ ጥሩ ይመስለኛል። ቢኒ ወይ ከኔ ቢኒ ምን ነው? ቢኒ ይሰማሃል? በቃ ቤት እየመጣው ነው፣ ጠብቀኝ፣ እናወራለን። እሺ ንገሪኝ፣ አውሪኝ። ምን ፈልገሽ ነው? ደግሞ ምን እያሰብሽ ነው? እኔን እንደዚህ በቀላሉ ማስወገድ አትችይም። ዝም አልኩ ማለት ነገሩን ተውኩት ማለት አይደለም። እማዬ በጣም ተሳስተሻል። ምንም ባትይ ጥሩ ነበር። ናውዲ እንዴት ነህ? ደህና ነኝ። ቤት ደረስሽ? አዎ ገባሁኝ። አሁን ቤት ውስጥ ነኝ። እና ስፖርቱ እንዴት አየሽ? አንተማ በመጀመሪያ ቀን እኮ ልደፋኝ ነበር። ቆይ ግን አንተ ምንም አይደክምህም እንዴ? እኔማ የሆነ ታይም እኮ ራሴን ዝጄ ሁሉ ልወድቅ ነበር። ላለመሸነፍ ብዬ ነው የጨረስኩት ራሱ። ያው እኔ መጀመሪያ ቀን እኮ ስለሆነ ነው እንጂ በደንብ ስለምጭ ጎበዝ ስፖርት ያተኛልሽ። እስኪ እናያለን። እንደዛም ሆኖ ግን በጣም ደስ ይል ነበር። የእውነት በጣም አመሰግናለሁ። ደግሞ ምን ምስጋና ነው? ድጋሚ እንደዚህ እንዳትኝ እሺ? እኔም እኮ አብራሽኝ ስለነበርሽ በጣም ደስ ብሎኛል። አረ እሺ በቃ እሺ። እንዴት እንደሆንሽና በሰላም መግባትሽን ለማረጋገጥ እኮ ነው የደወልኩት። በቃ ከስራ ስወጣ እደውልልሻለሁ። እሺ? እሺ። ወይ ቆይ ምን እየሆንኩ ነው? ምንድን ነው የተፈጠረው ነገር? ሄሎ፣ እንዴት ነሽ የኔ ንግስት? ምን አሰብኩ መሰለሽ? የራት ፕሮግራሙ ቤት ውስጥ ከሚሆን ለምን ውጭ አናደርገው? አይ ቤት ቢሆን ይሻላል። ትንሽ ራሴን አሞኛል፣ መውጣት አልፈልግም። ቆይ ለምንድን ነው ላለመውጣት ሰበብ የምታበዥው? ውጭ ነው የምንበላው አልኩሽ እኮ። ያፌት፣ ቆይ ምን ያልክ ነው? እውነቴን ነው፣ ራሴን በጣም እያዞረኝ ነው። እንዴ የኔ ንግስት እውነትሽን ነው? በቃ ልምጣና ወደ ሆስፒታል እንሂዳ? አይ አትምጣ፣ ትንሽ ቆይቶ ይለቀኛል። ወይ መኪና ላክልሽ፣ አንቺ ደርሰሽ ትመለሻለሽ። አይ ከባሰብኝ እደውልልህና ትልክልኛለህ። ለአሁኑ ግን ተው፣ አትላክ። እሺ የኔ ንግስት። እሺ ተው።
እና ይመጣሉ ያልካቸው ሴቶች መቼ ነው የሚመጡት? ደግሞ ክለብ ውስጥ አስቸገረች ያልካት ሴት ምን አደረካት? ነገ ነው የሚደርሱት አለቃ። ክለብ ውስጥ ከሰዎቹ ጋር ብዙ እድሜ ልዩነት ስላልነበረን ያንተ ሰው እንደሆንኩ ስላላወቀች ነው መሰለኝ እንድረዳትና እንዳስወጣት የጠየቀችኝ። በጣም ጥሩ። ታዲያ አንተ በምላሹ ምን አደረክ? አይ ምንም አላደረኩም። ለሌሎች እንዳይደርስ እሺ ነው ያልኳት። ጥሩ አድርገሃል። ያው ለሌሎቹ ጥሩ ቅጣት ሊሆን የሚችል ነገር ትቀጣታለህ። የሴት ጥረት ስላለና ምንም ላድርጋት እንደማችል ሳሰበች ነው በድፍረት እንደዚህ ያደረገችው። እሺ አለቃ አስወግዳት እንዴ? ምን ማለት ነው? የሴት ጥረት እንዳለብን እያወቅ በቃ የሆነ ትምህርት ሊሰጥ የሚችል ቀለል ያለ ቅጣት። እሺ አለቃ እንዳልከው እናደርጋለን። እቃዎቹን አየዋችሁ? በደንብ እየተደራደራችሁ ነው? አዎ የሚሰጡን ምላሽ እስካሁን ጥሩ ነው። በጣም ጥሩ። ቢያንስ ስለዚህ በደንብ መስራት አለብን። ምን ማድረግ እንዳለብህ ታውቃለህ አይደል? እሺ አለቃ። ቤዝ እንዴት ነሽ? እንዴት ነሽ? አለሽ? ምን እየሰራሽ ነው? ልብስ እያጠብሽ? ቆይ እባክሽ መተኮሻ እናቱ ጋር ነው መሰለኝ ሂጅ ላምጣ። እሺ መጣሽ? ምንድነው? ይሄ ደግሞ ማለት ነው? ቆይ ለምንድን ነው በስርዓት ማታወሪ? ምንድነው ከኔ የምትፈልገው? ቆይ ለምንድን ነው የማታወኝ? ለምን ተውሻለሁ? የምተውሽ ቢሆን በዚህ ልክ ርቀት መሄድ ይመስልሻል? ቆይ አንቺ እንዴት እንደምወድሽ አይታይሽም እንዴ? አንተ ለምንም የማትሆን ሰው ነህ። እሺ ደግሞ ጠብቅ፣ የእጅን ታገኛለህ። በቃ ልብሽ አይሞትማ። ምን እንዲያስኩኝ ለምን ትረሻለሽ? ይልቅ ዛሬ ላገኝሽ እፈልጋለሁ። ለምንድን ነው ልታገኘኝ የምትፈልገው? ለምን ይመስልሻል? ስለምትናፍቂ ነው። ወንድምሽ ግን እንዴ ነው? እኔ እኮ በጣም ነው የምፈራው። አይደል? አዎ ብትፈራው ነው የሚሻልክ። አዎ ገዳይ ሰዎች በጣም ያስፈሩኛል። ለዛ ነው ወንድምሽን የምፈራው። ቆይ ለምን አፈን አትዘጋም? እሺ አፌን እንድዘጋ አንቺን ማግኘት እፈልጋለሁ። እንደውም አንድ ዘፈናልኝ። ቆይ ልዝፈንልሽ። አትጃጃልብኝ እሺ። ስልኩን ልዘጋው ነው። እንደፈለግኩ ነው የምጃጃለው። ይኸውልሽ ብትዘጊው ምን እንደሚፈጠር ታውቂያለሽ። ለምንድን ነው ቆይ እንደዚህ ደካማ የሆንኩት? አንድ ነገርማ ማድረግ አለብኝ። ለአንተ እጅን በፍጹም አልሰጥም። እኔ እኮ ጽዮን ነኝ። ገኒ እንዴት ነሽ? ተሻለሽ? ምን ፈልገህ መጣ? ቢኒ ይቅርታ፣ እንዲህ ውጭ ወጥተን እናውራ። እዚህ ለመነጋገር አይመችም። ምንም የምናወራው ነገር የለም ብዬ ነበር እኮ። ቢኒ ለምን እንደዚህ ትሆናለህ? አንዴ ውጭ ወጥተን እናውራ። ገኒ እንደዚህ ሆና ፊት ለፊቷ መከራከር የለብንም። ቢኒ ናታን ገኒ መጣሽ አልኩኝ።
ቢኒ አንዴ ተረጋጋና አድምጠኝ። ሁሉንም ነገር ልነግር ይገባል። ሄሎ ቢኒያ፣ እንዴት ነህ? ደህና ነኝ። ምንድን ነው? ምን ይሆናል? ደህንነትን ለመጠየቅ ነው። እኔ እንዳስወጣው እንዳትረሳ። ውለታ ያለብህ መቼ። ኧረ እንዴት እረሳለሁ? አሁን ምንድን ነው የፈለከው? ተናገር። ቆይ ለምን ተስማምተን አብረን አንሰራ? አንተም ያን የማይረባ ስራ አንተውና ደህና ስራ ሰርተህ ተለወጥ። መቼም አይተሃል፣ ስራ ከአንድ ቀን የዘለለ ምንም ለውጥ አያመጣም። ያው እንግዲህ እንደዛ አትከው ከአንድ ቀን ውጪ ልታሳስረኝም አልቻልክም። ኧረ አይደል? አዎ። ምን ነው ተሳሳትኩ እንዴ? ምን ነው ያቀረብኩልህን ሀሳብ አልወደድኩም መሰለኝ። አንተ ብሽቅ ጠብቅ፣ ዋጋን ታገኛለሽ። የማትረባ ገና ከኔም እጅ ዋጋን ትቀበላለህ። ቢኒ ማን ነው? ከማን ጋር ነው እንደዚህ የምታወራው? ቆይ ማን ነው እንደዚህ ያደ? ቢኒ መሞትን ስትሰማ ጽ በጣም ተቆርጣ ነበር። ፈልገን ስናጣኛም በጣም ተጨንቀን ነበር። ናት ክፉ ነገር ላለመናገር በጣም እየተጠነቀቅኩ ነው ያለሁት። ታውቃለህ፣ እኔ በአንተ በጣም እተማመንብህ ነበር። እዛ ጨለማ ክፍል ውስጥ መተህ ታድነኛለህ ብዬ በጣም ሀሳብ ነበረኝ። አንተ ግን ለዛም ነው ማውራት አለብን እያልኩ ያለሁት። ሁሉንም ነገር ነግሬ ልትረዳኝ ይገባል። ምኑ ነው መረዳ? ከኔ ስለራክ ስለተቀየርክብኝ ነው መረዳ? እሺ አሁን ገባኝ ለምን እንደዚህ እንደሆነ። ሌላ ጊዜ እናወራዋለን። አሁን ግን ለእህቴ በጣም ታስፈልጋታል። አንተን ያጣች መስሏት በጣም ተጎድታ ነበር። እሱን ሳይ ነው በጣም እንደምታፈቅር ይገባኝ። ፍቅር? የምን ፍቅር? ሲጀመር አንተ ነበር ከእሷ እንድርቃ ታስጠነቀቀኝ አይደል? ደግሞ ስለምን ፍቅር ነው የምታወራው? ቆይ ለምን አተውኝ? ምን እንዳደርግላችሁ ነው የምትፈልጉት? አንተና እህት ልታሳብዱ ነው የምትፈልጉት? ቆይ ቢኒ በጣም ግራ እያጋባኝ ነው። የኔን ተው፣ ጽ በጣም ተጎድታለች እያልኩ እንዴት ነው እንደዚህ የምትሆነው? ያኔ ግን የኔ ጉዳት አልታየም ነበር አይደለ? ሲጀመር አንተ ስለ ፍቅር የምታወራበት አቤል ድጋሜ አንተና እህት እኔን ልታገኙ እንዳትሞክሩሽ። ሄላ አንተ ግን ምን አድርጌክ ነው እንደዚህ ዘጋኸኝ? ስደውል አታነሳ ወይም መልሰህ ካትደውል በጣም ነው የተቀየምኩክ። ዲ በጣም ይቅርታ አድርጊልኝ። እንዴት ነሽ? ደህና አይደለሁም፣ ደብሮኛል። በጣም ነው የተቀየምኩክ። ተይ እንጂ ልትረጅኝ ይገባል። ስራ በዝቶብኝ እኮ ነው። እና ዛሬ አንገናኝም እንዴ? ስራ ትቼ ከወጣሁ እናትሽ በጣም ትናደድብኛለች። በተለይ ስራ ሳልጨርስ ካገኘሁሽ። ማም ሳታይክ ተደበቅ እናገኘኛ። ደግሞ ብዙም አትቆጣም እኮ። በቃ ዛሬ የግድ ላገኝክ ነው የምፈልገው። እሺ፣ ግን እናትሽ ስራ ትቼ አንቺን ላገኝ እንደወጣው መስማት ያለባት በፍጹም፣ አለበዚያ ጥሩ አይመጣም። እሺ፣ ሳታይን ቀስ ብዬ እወጣለሁ። ብቻ ላገኝክ። ደግሞ ራሴው ማመን ስራ ካልፈለግሽለት ብዬ ጎትኩቻት። አሁን ደግሞ ጊዜ አታድርጊው ጊዜ ያስፈልገዋል እንድላት ነው እንዴ? አንቺ ቀበጥ
አንቺ እኮ ትያለሽ አትይም አይባልም። ደግሞ እናትሽ ፊት ስለኔ ምንም እንዳትይ ምንም። እሺ ምንም አልልም በቃ። ያ አሁን ላይ እኔ በጣም ደስ ያለኝ እህቴን ስለኔ ከመጨነቅ ስለገላገልኳት ነው። እውነት አሁን እንዴት ጥሩ ስሜት እንደሚሰማኝ ስራ አለኝ ብሎ ወጥቶ መግባት እንዴት ደስ እንደሚል እና እሱን ነገር ማጣት ስለማልፈልግ ነው ተይ ያልኩሽ አልኩት። እውነት ደስ ስላለክ በጣም ነው ደስ ያለኝ። እኔም የምፈልገው ይሄንን ነበር። እኔ ምልክ አንቺ ምትይ አሁን ምን ያደረክ ነው? በእናትክ ቢዚ ካልሆንክ ላገኘክ። በጣም ነው ናፈከኝ። ግን እኮ አሁን እየመሸ ነው። ከዚህ በኋላ ወጥተሽ አረ ችግር የለውም። ማምን ካንተ ጋር አይደለም ከጓደኞቼ ጋር ነኝ እላታለሁኝ። እሺ በቃ ያለውበትን ቴክስት አድርግልሻለሁ ትመጫለሽ። እሺ ያፌት መታል እንዴ? የኔ ንግስት አትሳቀቂ። ምንም ብታረጊ እኮ ያምርብሻል።
እኔ እኮ አንተን ሳገኝ እንዴት ደስ እንደሚለኝ በቃ አለ አይደል እንደ ልጅ ነፃ ነው የምሆነው እንጂ እንደ ትልቅ ታስቢያለሽ እንዴ? ለምን አላስብም? ሰው አይደለም እንዴ? ኧረ እኔ ስቀልድ ነው እንዴ? ወረኛ ነገር ነክ። እኔ ምልክ ቆይ ግን ስለ ፍቅር ምን ታስባለህ? ስለ ፍቅር ስትይ እኔ ስለ ፍቅር ምንም አላስብም። ማለት አፍቃሪ መባል አይነት ሰው አይደለሁም። ሲጀመር ስለምፍቅር ከማሰብ በፊት ራሴን መቻል አለብኝ አይደል? እኔ እኮ አሁን ላይ ማለት አይደለም ስለ በፊት አለ አይደል ምን አይነት አፍቃሪ እንደነበርክ ለማወቅ ያህል ነው። ያው እንደነገርኩሽ አፍቃሪ መባል አይነት ሰው አይደለሁም። በቃ እንደዚህ አይነት ድረስ ይቅር፣ ሌላ ጊዜ እናወራለን። አሁን ወደ ቤት ሂጂ። እንዴ ገና አሁን አይደል እንዴ መጣሁት? እንዴ ቆይ ምን ማለት ነው? ያው የገዛውልሽ ቀለበት ልክ ስላልሆነ እያረግሽዋል ነበር። ስለዚህ ሌላ አዲስ ገዛውልሽ። ደግሞ አሁን ስራ አስገቢ ሁሉም እጅሽ ማየታቸው አይቀርም። ስለዚህ ግድ ማድረግ አለብሽ። ደግሞ በአሁኑ የገዛውልሽ ቀለበት ልክሽ ነው። እሺ በቃ አድርገዋለሁ። አሁን እራት እንውላና ወይ እንጠጣ። አይ ከዚህ የጭፈራ ሙድ እንድትወጪ አልፈልግም። በዚሁ እየጨፈርን እንጠጣ። አይ እኔ መጨፈር አልፈልግም። ቆይ ይሄ ደግሞ ምን ማለት ነው? እኔ ስመጣ እየጨፈርሽ አልነበር እንዴ? እንዲያውም ከጨፈረን በኋላ እንድጠጣ ነው የምፈልገው።
እናትሽ ወዴት ሄደች ብላ ልትጨነቅ ትችላለች። አይ ማም እኮ ምንም አትለኝም። እኔ እኮ ከጓደኞቼ ጋር ከዚህ በላይ ነው ማምሸው። ደግሞ ካንተ ጋር ሆኜ ምንም አልሆነም አታስብ እሺ። ማምም ከጓደኞቼ ጋር ምናምን ስለማምሽ አስለምጃታለሁ። ባይሆን ትንሽ ቆይተን ወደ ቤት ልገባ ስል ቦታ ቀይሬ ደውልላትና መኪና ትልክልኛለች። እሺ ግን ከወንድምሽ ጋር እንዴት ሆናችሁ? ባክን ወንድሜ እኔን አይፈልገኝም። በጣም ነው የሚጠላኝ። ባለፈ ካንተ ጋር ከተነጋገርን በኋላ ላናግረው ወደ ክፍሉ ሲሄድ ብዙም ሳይወራኝ በሩን ዘጋ። ማም ትክክል ነች። ማም ትክክል ናት ማለት ምን ማለት? ማም ሁሉ ጊዜ አንቺ ነሽ በጣም ጥሩ እንጂ እሱ ክፉ ልጅ ነው ምናምን ብላ ትነግረኝ ነበር። እኔ ግን ስለማትስማሙ ነው ምናምን ነበር ምላት። አሁን ግን ትክክል እንደሆነች አወቅኩኝ። እንደውም ወንድሜ አባቴን ወንድምሽ አባትሽ ምን